አሁን የምታረጋቸው ነገሮች ብዙም ባይመቸኝ ማቀት ኪነ ጥበብ ውስጥ ነው አብረን ሰራ ነበረ። የፈራሁትም ይሄን ፖስታል ስትለኝ ከኢየሩስ ጋር ያንተም ፎቶ አይቻለሁ ማለት ነው። እዚህ ላይ ያለው ፋይል ህይወታቸውም ቢሆንም በጣም ህይወታቸውን ያስተካክላል ብዬ ማምነው ነገር ነው። እኔ ጋር ያለ ነገር ነው። ሃይሚ ይሄንን ነገር ካየሽ ትረጋጋለች ብዬ አስባለሁ። ምክንያቱም እንዳየነው በጣም ብዙ ቪዲዮዎች ላይ ያላንተ ማን አለኝ የት መግቢያ ላይ ምናምን ብላ እየነገረችው ነበርና ብሩክን አገኘው ያለችበት ሰዓትና ፎቶ በፍጹም ተመሳሳይ አይደለም። ሰላም 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 ሰላም፣ እንዴት ናችሁ? ውድና የተከበራችሁ የናይስ 7 ቤተሰቦች፣ የኛ የሁላችንም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ደህና ደግ ጤና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ቤተሰብ ሁሌም እንደምለው ዛሬ እንግዲህ በሆነ በአዲስ ነገር መጥቼላችኋለሁ። ምናልባት ሰሞኑ አንዳንድ እየሄድኩበት ያለ ሁኔታዎች አሉ። እነዚህ እየሄድኩባቸው ያሉ ሁኔታዎች ደግሞ ተገቢው ነገር እንዲፈጠር እያደረግንበት ያለ መንገድ አለና በዚህም አጋጣሚ ቤተሰብ ሁላችሁም አትታዘቡበት። ሁላችሁም ጋር ደግሞ ሰላም ሊሆን የሚችል ነገር በጣም ለማድረግ እየሞከርኩ እንደሆነ ታውቃላችሁ። እያዘዛችሁ ማለት ሁሉ ነገር እያደረግኩ ያለው ደግሞ በእናንተ ትዕዛዝ መሰረት ነው። እንዲሆኑ ሳለ ግን ቪዲዮዎች ብዙ ጊዜ ሼር ምናምን እየተደረጉ አይደለም። ብዙ ሰው ጋር ውስጥ ላይ ሰው ጋር ሳይደርስ ቀርቶ በኢንስታግራም በምናምን ምንድነው እያሉኝ ነው። ለምንድነው ያልሰራው አይነት እኔ ቪዲዮ ሰራለሁ ግን ለምን እንደሆነ ባላቅም ትንሽ ያዝ ነገር እያለ ነው። እንግዲህ እንዲህ እንዳይሆን ሼር ምናምን እንድታረጉት በአክብሮት ጋብዛችኋለሁ። ምክንያቱም የእናንተ ትዕዛዝ ሆኖ እናንተ ያዘዛችሁኝ ነገር ሆኖ እናንተ ጋር እየታየ ስላልሆነ ማለት ነው። እንግዲህ ቤተሰብ ይሄን ካልኳችሁ እንግዲህ ዛሬ በአዲስ ነገር መጥቼላችኋለሁ። ያልኳችሁ ትላንትና አንድ ነገር ብያችሁ ነበር። ሽማግሌ ይዤ ሩታ ጋር እንደሄድኩና ሩታ ደግሞ ለበቀል እንደተጠቀመችው ወይም ደግሞ አይሆንም አይነት ነገር ኑ ብላ አክብራ ጠርታን አይሆንም አይነት ነገር እንዳለችን ግን ብቻ ይሄን ነገር ለመፍታት ደግሞ አንዳንዶቻችሁ መልሳችሁ ወንድሜ ተስፋ አትቁረጥ ምናምን ብላችሁ በጣም እያጨናነቃችሁ ነው ያለውትና እኔ ደግሞ ጭንቀታችሁን ተረድቼ እንደገና አብርሃም ጋር ሽማግሌ ይዤ መሄድ እንዳለብኝ ነግራችሁኝ ነበር። እኔም ሳልባዘን እንግዲህ አብርሃም ጋር ሽማግሌ ይዘን ወረዲ ትላንት ሄደናል። ዛሬ መልስ ተብለን ነው ስለሱ ነገ የማወራችሁ ይሆናል። ግን ዛሬ እንዳጋጣሚ አንድ ነገር ተብዬ ነው ድንገት ወደዛ ሲሄድ ከሽማግሌዎቹ ጋር እየርን እያለ አንድ በስ የሚባል ልጅ በሱ ምረት የሚባል ልጅ አለ። እሱ እንዳጋጣሚ እና ሃይሚ ጋር የምታደርስልኝ አይነት መልእክት አለኝ። ስለዚህ ነገር እኔም እንደሰጠው ምናምን እንዲታወቅ አልፈለኩም ነበረ። ግን ለሃይሚ ቀጥታ ወስደ ብሩክ የሚይ ነገር ማወቅ የለበትም ሚስ ለሱ መስጠት የለበም ቀጥታ ለሃይሚ ሰጠልኝ ብሎ አንድ መልእክት ሊሰጠኝ ምናምን አስቦ ነበር። እንደዛ ሲያደርግ ደግሞ እኔ ነገሩ ትንሽ ሰውም ከኔ ጋር ስለነበረ በቃ ነገ በአሽገውና እኔም ላላየው ከፈለክ አሽገውና ለሃይሚ ያደርስልሃለሁ ብዬው እንዳጋጣሚ ያው ሁሉም ሰው ሰላም ስለሚፈልግ ያው እኔም ስለና ሃይሚ ጉዳይ ችላ ብዬ ሳይሆን እዚህ ጋር የጀመርኩት ነገር ስላለ እሱን ልጨርስ። ኦሬዲ እቺ ማናት ኢየሩስ ምናምን ስለምትባለች ከሽማግሌዎቹ በኋላ ብዙ ነገር ላደርግ ፕሮግራም አድርጌያለሁ። ያው እና ሃይሚን ስረሳቸው ምናምን አይነት ነገር በትህትና ስላላችሁኝ ነውና ረስቻቸው አይደለም ቤተሰብ ረስቻቸው ሳይሆን በቃ ነገሮች በአግባቡ እየሄዱ ስለሆነ የብሩክም ወንድም ቤተሰቡም ኖርማሊ እዚህ ላይ ትኩረት ሰጥተውት ስለሆነ ከዚህ በፊት እንደምለው ሌላ ሰው ገብቶ እንዲረብሽ ስላልፈለኩ ነው። ሌላ ሰው ከዚህ በፊት ልክ ወንድሙ ሲገባ ነገሩ ተፈታ አይነት ነገርና እንዲሆን ስለፈለኩ ነው። ያው ለምን እንደመጣች ማን እንደላካት ምናምን ማጣራት ስለነበረብኝ ስለና ሃይሚ ማውራት አልፈለኩም። ይልቁን እና አብርሃም ያሉበት ፖዚሽን ጥሩ ስላልሆነ እነሱ ላይ ነው ትኩረቴ። ድንገት ግን ይሄ መልእክት ሲመጣ ናና ኦሬዲ ቆየ ከደወልኩለትና ናና ስለዚህ ጉዳይ ለቤተሰብ ማባራት ከዚህ በፊት ከቤተሰብ ጋር የተነካካውት ነገር አለ። ስለዚህ ግራ የሚያጋባ ነገር መልእክት ተሰጠኝ ምናምን ብዬ ቀጥታ ሌላ ነገር ከምፈጠር ካሜራ ይዤ ጠብቀሃለሁ ናና ይሄ መልእክት ለቤተሰብ አብራርተ ለሃይሚና ለብሩክ ምን እንደሚጠቅማቸው ተናግረ ይሄ ነገር የሃይሚና የብሩክ
ላይፍ ይታደገዋል ወይ ይታደገዋል ብለህ የምታምን ከሆነ ነው ይሄን መቀበለ። ከዛን ደግሞ ለቤተሰብ መተህ በአግባቡ ማስረዳት ይኖርብሃል ብየዋለሁ። እና ቤተሰብ ማስረዳት ይኖርብሃል። እኔ ዝም ብዬ ዘው ብዬ የሚሄድበት ምክንያት የለም። ሃይሚ ጋር ኦሬዲ ከሃይሚ ጋር እንገናኛለን፣ እናወራለን፣ በኢንስታግራም እናወራ። እዚሁ ናቸው አሁን። ብዙም ግን የግርግር የሚፈጥሩ ነገሮች ስላሉ እንደውም እዚህ በመጡ ቁጥር የሆነ ነገር ይፈጠራል። ገብቷቸዋል ቤተሰብ። ሃይሚና ብሩክ እዚህ ከተማ በረገጡት ልክ የሆነ ነገር ይፈጠራል እና ያ ነገር እንዳይፈጠር ለምን እና አብርሃም እዚህ እንዲቆዩ ያደረግንበት ምክንያት ግዴታ በቤተሰብ መፈታት ያለበት ቻሌንጅ ስለሆነና ሩታ ወልዳ ስለነበረ ነው ማለት ነው። እና ሩታ ደግሞ ማዘርየውም በጊዜ እንድትይ ስላልፈቀደችላትና ቤተሰብም መፍታት ያለበት ኬዝ ስለሆነ ነው ያንን ያደረግነው እንዲቆዩ። እነ ሃይሚ ጋር ስንመጣ ግን ብሩክና ሃይሚ በየጊዜው እዚህ ሲመጡ የሆነ ነገር ተጠንስሶ ይጠበቃቸዋል። ገብቷቸዋል። ከዚህ በፊት ያወራነው አንድ ነገር አለ። ብዙ ገንዘብ ባለፈው የመጣው ልጅ ቡራ ምናልባት ምን እንዳለ ሰምታችኋል። እኛ ጋር የተለያየ ኬዝ ይመጣል። የሚመጡት ኬዝ ግን ሰው አንመስላቸውም። ማዩን አይዲያ ያመጣሉ። ከሌን ከደበደብክልኝ ይሄን ያህል ብር እሰጣለሁ፣ ከሌን ካፋታልኝ ይሄን ያህል ብር እሰጣለሁ ምናምን አይነት ነገር ማለት ነው። አሁንም ሲመስለኝ አሁን እዚህ የቀጠርኩት ልጅ ወይም በሴ ሲመስለኝ ይሄን አይነት ኬዝ ይሆናል ብዬ ስለጠበቅኩ ነው ፋይሉን ልቀበል የፈለኩት ማለት ነው። ይሄን ኬዝ እና ሃይሚ እንዲረበሹ አንድ እንዳይሆኑ የተፈለገ አይነት ነገር ይመስለኛል። ስለዚህ አንድ የመጀመሪያ የብሩክ እጮኛ የነበረች ወይም ፍቅረኛ የነበረች ልጅ ላይፍ ውስጥ እንድትገባ አይነት ነገር ከዛን አረገዝኩ ምናምን እሷ ያረገዘችበትና ከብሩክ ጋር የተገናኙበት ፎቶን ወስጃለሁ። ቤተሰብ ፎቶን ወስጃለሁ። የብሩክና ልጅቷ አብረው የነበሩት ፎቶ ወስጃለሁ። የወሰኩትም በጣም ከኢየሩስ ከራሷ ሰው ነው ፎቶ የወሰኩት። ፎቶ ስወስደው ግን ብሩክን አገኘው ያለችበት ሰዓትና ቤተሰብ ይቅርታ በጣም ስለጨቀጨኳችሁ፣ ብሩክን አገኘው ያለችበት ሰዓትና ፎቶ በፍጹም ተመሳሳይ አይደለም። ቀኑን ለማስነበብ ሞክሬ ነበር የፎቶ ማለት ነው። እየተዋሸነ ያለው ሁሉም ነገር እንደኔ እንደማስበው ኦሬዲም ብሩክም በምን አይነት መንገድ እየተቀበለው እንደሆነ አልገባኝም። ብሩክ ይህንን ጉዳይ ዘግቶ ነበር መቀበል ያለበት ማለት ነው። አጠገቡም መድረስ አልነበረትም ይሄን አይነት ኬዝ። ምክንያቱም ቤተሰብ 2013 ወይም 2014 መግቢያ ላይ ለምን ፎቶውን ጊዜው ማየት እንዳልቻሉ አልገባኝም ቤተሰብ። በቃ ሴራ ነው እና ከስንት ጊዜ በኋላ ከ5 ዓመት በኋላ እዚህ ታሪክ ውስጥ ኦሬዲ ከ4 ዓመት ሞልቶታል። 2014 መግቢያ ማለት 4 ዓመት ከ3 ዓመት በፊት ማለት ነው የነበረ ፎቶ ነው ቤተሰብ። እና በዚህ አጋጣሚ ግን እንደዚህ አይነት ነገሮች መፈጠሩ በጣም አስገርሞኛልና ምክንያቱም እንዲህ መሆን አልነበረበትም። ሁሉም ሰው የራሱ ነገር ያውቃል፣ ምን እንደተፈጠረ ያውቃል፣ ምን አይነት ነገር እንደሆነ ደግሞ ያውቃል። በዚህ ኬዝ ውስጥ ደግሞ ሆነው ኢየሩስ የምትባል ሴት ያመጣችውን ኬዝ ለሁለቱ መረበሽ ምክንያት መሆን የለበትም ብዬ ስለማስብ እና ከዚህ አይነት ነገር የተገናኘ ነገር ሊሆን ይችላል ብዬ ስላሰብ እንግዲህ በጣም ረዘም አለ ከቀጠርኩ እና ካልኩ እየመጣ ነው ኦሬዲ እዚሁ ሰፈር ስለሆነ ነው እንግዲህ አብረን የሚሆነውን አብረን እናያለን። በስ ደህና ነህ? እንዴት ነህ? አለ እንግዲህ ያው ነግሬ ያለው ካሜራ ይዤ ምናምን የጠበቅኩ ቤተሰብን ሰላም እንዴት ናችሁ ቤተሰብ? ዛሬ ከአቢ ጋር የተገናኘንበት ምክንያት ቀደም ብሎ ነግሯችኋል መሰለኝ። ያው ድምጼ ትንሽ ስላመመኝ ነው። አቢ እንደነገርኩ መጀመሪያም ደውዬ እንደነገርኩ ብዙ ነገሮች አሉኝና ሃይሚ ምርጥ ጓደኛሞች ነበር። ያው እኔና እሷ ትንሽ ስለተጋጨን ምናምን አሁን ትንሽ ተላርቀናል እና የሆነ ፋይል አለኝ እኔ ጋር የተቀመጠ እሱን ቢያንስ በአንተ በኩል ላቀብልህ ብዬ ነው። እና ቡርኬ ምናምን እንዲያውቁ አልፈልግም፣ ወይ ደግሞ ለዚህ ሰው ስጥልኝ ምናምን ነገር ማለት አልፈልግም። ምክንያቱም አሁን ከናበሽም ጋር ከነሩታም ጋር ያለህን ነገር ስለማቅ ከሃይሚም ጋር ግንኙነት እንዳለህ ስለማቅ ያው ገብቷል ምንህን ነገር ያው ብዙ ጊዜ ሃይሚና ቡርኬ ላይ እየተፈጠረ ያሉ መጥፎ ነገሮች አሉ።
እሱን ታውቃለህ። እና ደግሞ ሁላችንም የምናየው ነገር ነው ቤተሰቦች፣ እናንተም። ግን ደግሞ ያው እኔ ጋር የተቀመጠው ቆየ ይሄ ነገር እና ከቡቡም ጋር መጣላት ስላልፈለኩ ነው ታውቃለህ። ቡቡ በጣም አብሮ አደጌ ነውና ይሄን ነገር ማሳየት አልፈለኩም ነበር። እና አሁን ይሄንን ነገር ይዤ ስመጣ ለብሩኬ እሱ ነው የሰጠው። ደግሞ ኢቨን ምናልባት ቪዲዮን ላይ ይችላል ከኔ ጋር ሊጋጭ ይችላል በዚህ ምክንያቱም ለምን አንዳንዴ አልሰጠኸኝ ምናምን በሚል ያው ደግሞ ይሄንን ነገር ደግሞ እሱ እንዲያውቅ አልፈለኩም ነበር። ገብቷል። እና ይሄ ወሳኝ ነገር ለህይወታቸው አሁን ላሉበት ነገር መሰረታዊ ነገር ነው ብዬ አስባለሁ። ያው በአንተ ውስጥ ላይ ጥያቄ ሊፈጥርብህ ይችላል። ምን ጥያቄ እንደፈጠረብህ ምናምን እስቲ አንተ ንገረኝ። አይ ምን እንደው ታውቃለህ፣ ትላንት ምናልባት ሽማግሌዎችን ይዤ ሲሄድ አስቁመህ ስጠራኝ እና እስኪ ምናምን ስትል ኖርማሊ ቀጥታ ልቀበል ያልፈለግኩት ያው አንዳንዴ ከቤተሰብ ጋር የጀመርኩት ነገር አንዳንዴ እንደ ቤተሰብ ማወቅ አለ። ከዚህ በፊትም ተጋጭቼ ስለነበረ ገብቶሃል። ማወቅ ያለበት ነገር በሙሉ አውቀው ነው ሁሉ ነገር ለመፍታት ምን ሞክረው ማለት አሁን እንደሰጠኝ አንተ እንደሰጠኝ እንዲያውቁ ነው። ይሄ ነገር ላይ ኖርማሊ እኔ እንደሌለውበት እንዲያውቁ ፈልጋለሁ። ገብቶሃል። ይሄ ነገር ላይ ይሄንን ፋይል ብለ ወይንም ግዴታ ሃይሚ ይሄን ነገር ማየት አለባት ብለህ ስታስብ ለብሩክ እኔ መስጠት አልፈልግም። ሃይሚን አትቀድመ ማየት ያለባት ስላልክ ነው። እሱንም ደግሞ ምናልባት ሪስኩን ይወስዳል። አሁን ከብሩክ ጋር እንዳትጣሉ ምናምን በቃ የፈለግከው ሃይሚ አይታ ያው ለብሩክም ስትል እኮ ነው አንተ። አሁን ብሩክም ማወቅ የለበትም ምክንያቱም እሱ እንዲጎዳ አልፈልግም። እዚህም ላይ እሱን አታሰሙኑ ብዙ ነገሮች እንደሆነች በደንብ ያየነው ነገር ነው። ገብቶሃል አይደለ? ሁለቱ ላይ ደግሞ ያለው ነገር ሁላችንም የሃይሚን ቤተሰቦች የብሩክን ቤተሰቦች በጣም እንደሚወዷቸው እንደሚያከብሯቸው እንደሚፈልጓቸውን ጭምር እናውቃለን። እና ደግሞ እኛም ስንፈልግ አብረው እንዲሆኑ ገብቷል። ሁሌ ቡታጀራ ሲመጡ ምን እንደሚፈጠር በደንብ እናውቃለን። ኢቨን ብሩኬን አግኝቼዋለሁ፣ በሰሞኑ አግኝቼዋለሁ። ግን ደግሞ ይህን ነገር ለሷ አሳልፍ መስጠት ይችል ነበር። ግን ደግሞ ብሩኬ ማወቅ የለበትም መጀመሪያ እሷ አይታ እርግጠኛ እንድትሆንበት ነው። ገብቷል። ሰሞኑ እየተወራበት ያለ ነገር አለ ብሩኬ እሱ ኢቨን ስለዛ ነገሩ ማለት እና ብሩኬ ይሄናል ወሳኝ ነገር አይደለምና የብሩኬ እንደዚህ የሚያጋጨው ነገር እሷም እንደዚህ የምታዝንበት ነገር በሱ ምክንያት አይደለምና ወሬ ነው እንደዚህ ያደርጋቸው ያለው። ገብቷል። ትናንትና የተፈጠረው ነገር ወሬ ነው። በጣም ብዙ ወሬ ነው የሚያጣላቸውና ያንን ነገር እንዲያስተካክሉ ገብቷል አይደል? ሃይሚ ይሄንን ነገር ካየች ትረጋጋለች ብዬ አስባለሁ። ምክንያቱም እንዳየነው በጣም ብዙ ቪዲዮዎች ላይ ያላንተ ማን አለኝ የት መግቢያ ላይ ምናምን ብላ እየነገረችው ነበርና ኢቨን ማናገር ብችልና እንደ መጀመሪያው እንደ ድሮአችን አብረን ብንሆን ኖሮ በጣም ብዙ ነገሮችን አስተካክላለሁ ብዬ አምን ነበር። ግን ደግሞ አብረን አይደለንም። እሱ ቀስ በቀስ የምንፈታው ጉዳይ ይሆናል። እናንተም የተጋጫችሁበት ምክንያት ምን እንደሆነ ለእንትን ለማለት ያው በቤተሰብ ፊት ማውራት አስፈላጊ አይደለም። እሱ ፕራይቬት ነገር ነው። ግን ምናልባት እኔ ትንሽ አሁን ይሄ ነገር ወስጄ ስሰጣ ከሃይሚ ጋር ምን አይነት ግንኙነት እንዳለን ታውቃለች። እሱ ይሄንን ነገር ፖስታውን ከፍታ ስታየው ማን እንደላከው ታውቃለች። በቃ እንደሱ ነው የምፈልገው። እኔና እሷ መካከል ግጭት የሚፈጥር ይሄን ነገር ለምን አመጣህብኝ እዛው ለምን አልጨረሳችሁትም አይነት ነገር የሚያመጣ ነገር ካልሆነ እኔ ሃይሚ ጋር ሄዶ ሃይሚ ይሄን ነገር ይና ከብሩክ ጋር ቁጭ ብለው ኦሬዲ እኔም ላየው አትፈልግም መሰለኝ። አቢ ይሄንን ነገር ማንም እንዲያው አልፈልግም። እርግጠኛ መሆን የምትፈልግና ለኦዲየንሶች ምናምን ክብር ምናምን ነገር ስላለ አይችልም እሷ ሳያለው ምናምን ብለህ ከሆነ አሁንም እንዳመጣው ይዤው እሄዳለሁ። ገብቷል። እኔ ኢቭን ቪዲዮ ይዣለሁ ምናምን ስትለኝ ካሜራማንም እንዳለ ሳቅ ደስ አላለኝም። ስመጣም ፊቴ ጥሩ እንዳልሆነ ታውቃለህ እና የነበርኩበት ሙድ ጥሩ አልነበረምና የሆነ የሚስተካከል ነገር ካለው ቀጥታ መስጠት ካለብህ ይሄን ፖስታ ነው መክፈት ሳይኖርብህ ለሷ እንድሰጥልኝ ነው ፈልገው። ገብቷል አይደለ? እዚህ ላይ ያለው ፋይል ህይወታቸውም ቢሆንም በጣም ህይወታቸውን ያስተካክላል ብዬ ማምነው ነገር ነው። እኔ ጋር ያለ ነገር ነው። ገብቷል። እኔ ጋር የተቀመጠ ነገር ነበር እና እሷ ይሄን ነገር ስታየው ከፖስታ ውስጥ ደብዳቤ አለ። እሱ ስታነበው ይገባታል። አዎ ምናልባት ስደውልልኝ ግን በስ ይቅርታ አድርግልኝ። ስለዚህ ማንሳት አይኖርብኝ አላውቅም። ምናልባት ከኢየሩስም ጋር የሆነ ቲም ውስጥ አንድ ላይ ስትሰሩ አይነት ነገር አይቻለሁ፣ ፎቶ አይቻለሁ። ምናልባት ኢየሩስም በምን አይነት መንገድ ነው አንተ የምታውቃት የሆነ ስላየው ነው ይሄን ፒክቸር አይቼ እንዴ አሁን የፈራሁትም ይሄን ፖስታ ልስጥ ስትለኝ ከኢየሩስ ጋር ያንተም ፎቶ አይቻለሁ ማለት ነው። ፎቶዋ የተለቀቀው ፎቶ አይተዋል። ይሄን ሃይሚ እንትን ላይ ከቡሩኬ ጋር ከድሮ ፍቅረኛ ተገናኙ ምናምን ተብሎ ማለት ነው። እሱ ሲጋ አንተም ከዛን ከኢየሩስ ጋር የሆነ ፎቶ አይቻለሁና ምናልባት
ምን አይነት ግንኙነት ያላችሁ አንተና ኢየሩስ? ታውቃታለህ ነው ከዚህ በፊት ወይስ እንዴት ነው? ያው ኢየሩስ ብቻ በሰዓቱ ጥሩ ልጅ ነበረች። አሁን የምታደርጋቸው ነገሮች ብዙም ባይመቸኝ ማውቃት ኪነ ጥበብ ውስጥ ነው። አብረን ሰራ ነበረ። ያው ብታጀራ ብዙ ጊዜ በኪነ ጥበብ ታውቃለችና እንደዚህ መድረክ ስራዎች ላይ አብረን ሰራ ነበረ። ዳንስ ምናምን አብረን ሰራ ነበረ። አሁን ላይ የምታደርገውን ነገር ለኔ አልተወጣልኝም። ትንሽ 3 አመት 4 አመት ከሷ ተራርቀን ነበረ። ልክ ዳይሚ ማለት ነው። አሁን ቪዲዮን ሳይ ደግሞ የሆነ ውስጥ የነካው ነገር አለ። ዛሬ ደግሞ የሃይሚን ህይወት ለምን ለማበላሽ ተፈለገች ብዬ ያሰብኩ ነበር። ገብቷል። እና ለምንድን ነው ይሄን ነገር የተፈጠረው? ይሄን ነገር አላውቅም፣ ግን ደግሞ ገብቷል። ኢየሩስም ለምን እንደምታደርገው እኔ አላውቅም፣ ግን ደግሞ ሃይሚ አሁንም ይሄን ቪዲዮ ብታይ ከሆነ ራሷን እንድታረጋጋና ይሄ ቻሌንጆች መቀበል እንዳለባት ነው። ገብቷል። የሆነ የምትወደውን ነገር ለማግኘት መጀመሪያ መሰናክሎችን ማለፍ አለብህ ብዬ አምናለሁ። ገብቷል። እና እዚህ ጋር ዛሬ ስመጣ ቆየሁ። እኔም ከሚዲያ ካላኩኝ ገብቷል። በጣም 1 አመት ከምናምን ከሚዲያ ካላኩኝና አሁን ላይ ደግሞ ስመለስ ይህንን ነገር ብያር ለመመለስ ፈልገው ይህንን ነገር በጣም ወሳኝና ጥብቅ ነገር እንደሆነ ስላመንኩ ነው ባመመኝ ላይ ለቀቅ የመጣሁት። ስደውልልህም ቤት መተህ እንድትቀበለኝ ነበር የነገርኩህና ኢቨን አሁን ቪዲዮ ይዤ ቤተሰቦች ማወቅ አለባቸው ምናምን ስትለኝ ኤግዛክት ገብቷል። የሆነ ለቤተሰብ ብዙ ጊዜ ቪዲዮዎች ነው ያለውና እንትን ነው ለቤተሰቦች ያለ ክብር ደስ ስለሚለኝ ነው። ገብቷል። እዚህ ጋር የመጣሁበት ምክንያት ደግሞ ዛሬ በስ እንደዚህ ያደረገ ምናምን እንዲባል ነገር ሳይሆን ኢቨን ለሃይሚ ተቆርቋሪ እንዳላትና ምንም ብንጣላ ምንም መጥፎ ነገሮችን ብናሳልፍ አሁን ማጠገቧ እንዳለው ለመንገር ፈልጌ ነው። እና ያው በጣም ብዙ ነገሮችን አሳልፈናል። ከዚህ የሚበልጡ ብዙ ችግሮችን አብረን አሳልፈናል። ኢቨን ይሄ 3-4 አመት አዲስ አበባ ከገባች በኋላ ያለውን ነገር ብዙም ባላቅም ግን እዚህ ያለች ምርጥ ጓደኛ እንደነበርሽ አውቃለሁ። ከኔ በበለጠ ይኸውልህ ፈጣሪ ያስተካክል። እኔ ገብቷል። ይሄንን ነገር ይዤ መጥቻለሁ። ይሄን የሚያስተካክል ከሆነ ያስተካክል፣ ያለዛ ፈጣሪ ያስተካክላል ብዬ አምናለሁ። ገብቷል። የሚዋደዱ ሰዎች ላይ ምንም ሰይጣን ቢገባ ያው ፈጣሪ ያስተካክሏል ምንም ነገር ቢሆን። ስለዚህ ቤተሰቦች እናንተም ቅር እንዳይላችሁ፣ አቢም አንተም ቅር እንዳይል አልፈልግም። ይሄ ፖስታ እንዳይታይ ስላልኩ ስለዚህ ቀጥታ እሷ ጋር እንዲደርስ ስለፈለኩ ነው። ግን በስተት ማለት ነው አቢ ይሄ ፖስታ ለቡርኬ ልስጥልህ ቢል ራሱ መስጠት የለብም። ሃይሚን ፈልጊያት ነው ገብቷል። መስጠት ካለብህ ይሄን ቪዲዮ ካየችው ይብን ሼር አድርገላት። ቪዲዮን ካየችው ፖስታውን አሳያት። እሷም ካየችው ደግሞ ትረዳኛለች። ገብቷል። ታውቃለች። እኔ ውስጥ ታያለህ፣ ቪዲዮ ታያለህ። ታግም ስለማረጋት ቪዲዮዬን በሙሉ ታያለች። እና ከኔም ጋር ጥሩ እኔ ቤት ሁላ አንድ ሰሞን ገብታ ነበርና አሁንም ዋንኛው አላማዬ ቪዲዮ የመያዝ አላማዬ ኖርማሊ ያው አንተ ከኢየሩስ ጋር አብረህ ሰርተሃል። ሃይሚ ቤስት ፍሬንድ ነበረች፣ ጓደኛ ነበረች ከዚህ በፊት እንደኛ ማለት ነው። ኖርማሊ ግን ባንተ መንገድ ደግሞ የኔ አይነት የነሱ ላይፍ ሊታደግ ይችላል ምንለው ነገር ካለ እኔ ሳላቅማማ አግዛለሁ። ኖርማሊ አግዛለሁ። አሁንም ቢሆን ምንም አይነት ነገር ይፈጠራል ብለህ ምንም እንትን እንዳይሰማ እኔ ቀጥታ ነው ብቻ እኔና እሷ መሀል ብቻ ችግር እንዳይፈጥር ስለፈለኩ ነበር። ያው ላቢ ምን አለ መሰለህ በጣም ብዙ ልጆች አሉ እዚህ ታጀራ የነሱን ህይወት ማበላሸት ይፈልጉ። ገብቷል። ልክ እዚህ በመጡ ቁጥር የነሱን ህይወት ማበላሸት ይፈልጋሉ። በጣም ብዙ ነገሮችን ያሉን ነገሮች እያሰሩባቸው በጣም ገብቷል። የሆነ ሰውን ምቱልን የሆነ ሰው ደብደቡልን የሚባሉ ነገሮች ሰምታም ሊሆን ይችላል። ገብቷል። ያው እኔም ጋር ቀርቦ የሆነ ልጅ እንደዛ በጣም ብዙ ነገሮች አሉና አሁን ላይ ስናስበው ገብቷል። የነሱን ህይወት አብረው እንዲሆን የሚፈልግ ሰው ያለ አይመስለኝም። አብዛኛው የሆነ ሰዎች የሆነ ክፍሎች አብረው እንዲሆን አይፈልግም። ይበን ደግሞ እንደኛ አይነቱ ሁሌ ለነሱ መከታ ሊሆን የቆመ ሰዎች እንወዳቸዋለን፣ እናከብራቸዋለን። በስራቸውም አብሮነታቸውም ያስደስተናል። ስለዚህ የተሻለ ነገር እንደሚያመጡም ስለምናምን ነው። ገብቷል። እና ደግሞ ትልቅ ቦታ ደርሰው የሆነ የተለየ ቦታ አብረው ሆኖ ማየት ስለምንፈልግ ነው እንጂ እኔ ላይ የሚጨምረው የሚቀንሰውም ነገር የለም። ቤተሰብ ስለሚወዳቸው ስለሚያከብራቸው እኔም ደስ ይለኛል። ምክንያቱም መወደድና መከበር ያለባቸው ልጆች ናቸው። እንደ ልፋታቸው እዚህ ጋር ደርሰዋል። አብረው ተያይዘው አጣሏቸው፣ በትንሽ ትልቁ አጣሏቸው። እነሱ አብሯቸው ሁሉ ያግዟቸው። እኛም በቻልነው አክል እየመጣን እያገዝናቸው ነው። ገብቷል። እኔም ከስንት ጊዜ በኋላ ሚዲያ ላይ እንደዚህ መጥቼ ስናገር አቢ እነሱ ጥብቅ ነገር ስለሆነ ይገባኛል። እንዳቆምክም ረጅም ሰዓት እንደሆነ ምናምን አውቃለሁ። ቪዲዮ ካየው ራሱ በአንተ ቤት ቆየ ረጅም ሰዓትና ዛሬ ለዚህ ወደ ሚዲያም አልመጣም ያልክበት ምክንያት ለተወሰነ ጊዜ የራስ ምክንያት አለ።
ዛሬ እንዲያስጨንቄ ቤተሰብ ኖርማሊ ካንተ በኩል እንደመጣ ማወቅ ስላለበት ነው። ቤተሰብ እንግዲህ ሁሉም ይረዱናል ብዬ ተስፋ አደርጋለሁ። ይሄንን ደግሞ መቼም ትሰጠኛለህ ተከለክለኝ። አዎ ይሄንን ነገር አቢ ባከፍተው ደስ ይለኛል። ባታየው ራሱ እንደሰጠው ምክንያቱም አምኜ ነው የምሰጥህ። እንዳመንኩ ደግሞ አንተም ታምነህ መስጠት ማድረስ አለብህ። አደራ ነው ገብቷል። እና ይወደሳለሁ። ኤኒዌይስ እንግዲህ ለሚፈጠረው ነገር አንተም ስፈልግ ተገኝተህ የሆነ ትክክለኛውን እገዛ ብታደርግ ይሄንን ቤት ለመታደግ ትክክለኛው ነገር ይሄ ካሳየዋት በኋላ ኦልሬዲ መልስ ይኖራታል እኮ አይደል ሃይሚ? መልሷን ደግሞ በአግባቡ መስማት ይኖርብሃል። ያው ይቅርታ ሃይሚ ደግሞ የይቅርታ ሰው ናትና ይቅርታ መደረግ ታለባችሁ። ይቅርታ የምትገናኙበት የምታወሩበት መንገድ ፈጥራለሁ። ስለዚህ ኬዝ በግልጽ እንድትነግራት ስለምፈልግ ማለት ምናልባት በካሜራ ምናምን ላትመጡ ትችላለች እሷ ብዙም እንትን ስላልሆነች ማለት ነው። ስለዚህ ቀጥታ ሄደህ ግን በአካል የምታገኝበት መንገድ እፈጥራለሁ። በጣም አመሰግናለሁ። እሺ አቢ ደስ ብሎኛል ስላገኘሁ የውስጤንም ስለነገርኩ። ሃይሚ ይሄንን ቪዲዮ ካየሽ ደግሞ ላንቺ የሚያስብልሽ ሰው አለ። በጣም ብዙ ሰው ከኔም በበልጥ በጣም ብዙ ሰዎች አሉ፣ ቤተሰቦቻችን አሉ። ብቻ የተሻለ ነገር እንደሚመጣ ምናለው። አቢ ከፈለከኝ በየትኛውም ሰዓት ኤኒታይም መደወል ትችላለህ አለኝ። እኔ እመለሳለሁ በቅርቡ። እስከዛ አሁን ሌላ ጊዜ እንገናኛለን፣ በጣም እንደዋወላለን። እደውልልሃለሁ ከሰዓት አካባቢ። እሺ እንግዲህ ቤተሰብ ሁሉም ነገር እንዳያችሁት ነው። ኦሬዲ መቀበል ያለብን ነገር መቀበል ተከልክለናል፣ አትክፈቱ ተብለን ኦሬዲ ሄደን አሳያለሁ ሃይሚ ጋር። እሱም ትንሽ የኢየሩስ ቤስት ጓደኛ ነው። ከሃይሚ ጋር ደግሞ የተደባበሩበት ምክንያት አለ። እሱንም ለመፍታትና ሁሉን ነገር ግልጽ አድርጎ እንዲያሳያት አደርጋለሁ። በያላችሁበት ሰላም፣ ደህና ጤና ሁኑልኝ። አመሰግናለሁ።